ሴቶችን መረዳት ማለት አይንህን ጨፍነህ በፍጥነት መንገድ ላይ መኪና እንደመንዳት ነው ይባላል። ግራ ያጋባል። አንዳንዴ ፍቅረኛ ወይም የምትወዳት ልጅ የምትጠይቅህ ጥያቄ ከላይ ሲታይ ዝም ብሎ ወሬ ይመስላል። አንተም እሺ ደና ምንም አይልም ብለህ ትመልሳለህ። ነገር ግን ወዳጄ ትልቅ ስህተት ተሳስተሃል። ሴቶች በተፈጥሮ የስለላ ሰዎች ናቸው። ይህንን የምልህ በምክንያት ነው። በዓለም አቀፍ የስነ ልቦና ጥናቶች በተለይም በኢቮሉሽነሪ ሳይኮሎጂ መሰረት ሴቶች ለትዳር ወይም ለረጅም ጊዜ ግንኙነት አጋር ሲመርጡ ወንዶች ከሚመርጡበት መንገድ እጅግ የተለየና ጥንቃቄ የተሞላበት የማጣሪያ መለያ ይጠቀማሉ። እሷ አንተን ስትጠይቅህ መልስን ብቻ አይደለም የምትሰማው፣ የድምጽህን ቅላጼ፣ የአይንህን እንቅስቃሴና የምትሰጠውን ስሜት እየተነተነች ነው። ዛሬ አብዛኞቹ ወንዶች ልብ የማይሏቸውን ነገር ግን አንዲት ሴት ስሜቷ ወደ እውነተኛ ፍቅር ሲቀየር ብቻ የምትጠይቃቸውን 5 ወሳኝ ጥያቄዎች ይዤ መጥቻለሁ። እነዚህ ጥያቄዎች ተራ ጥያቄዎች አይደሉም። እመነኝ፣ ከነዚህ ጥያቄዎች ውስጥ አንዱን እንኳን ከጠየቀች ጉዳዩ ከቀላል ሰላም ታልፏል ማለት ነው። በተለይ 5ኛው ጥያቄ እሱን ከጠየቀችህ ጨዋታው አልቋል። ወጥመድ ውስጥ ገብታለች። ዝግጁ ከሆንክ ወደ ዝርዝሩ እንግባ። የመጀመሪያው ጥያቄ የብቃት ማረጋገጫ ጥያቄ ነው። ጥያቄውም አስቸጋሪ ሁኔታ ሲገጥምህ እንዴት ነው የምታልፈው ወይም ደግሞ በተዘዋዋሪ ስለ ስራ ፈተናዎች ትጠይቃለች። ብዙ ወንዶች ሴቶች ስለ ስራቸው ወይም ደግሞ ስለ ህይወት ፈተና ሲጠይቁ ገንዘብ ፈላጊ ስለሆነች ነው ወይም ደግሞ የኪሴን ሁኔታ እያጠናች ነው ብለው ያስባሉ። ይሄ የድሮ አመለካከት ነው። እውነታው ግን ከዚህ የጠለቀ ነው። አንዲት ሴት ጓደኝነት ብቻ ስትፈልግ ስለ ችግር መስማት አትፈልግም። አስቂኝ የሆኑ ጊዜያትን ብቻ ነው የምትፈልገው። ነገር ግን ልቧ ሲከፈት አንተ መሪ መሆንክን ማረጋገጥ ትፈልጋለች። ይሄ በሳይንስ የማሰባሰብ አቅም መፈለግ ሳይሆን ክራይሲስ ማኔጅመንት ስኪል ወይም ደግሞ መጥፎ ሁኔታዎችን የማስተዳደር ክህሎት ይባላል። ማለትም ነገ ትዳር ብትመሰረቱና ድንገት ዓለም ፊቷን ብታዞርብህ የመቋቋም አቅም አለ ሆይ የሚለውን ነው የምትለካው። ለምሳሌ እንዲህ ትላለች፣ ባለፈው ስራ ቦታ ተጣልቼ ነበር ያልከው ነገር እንዴት ሆነ? ወይም ደግሞ በህይወትህ በጣም የከበደህ ወይም የተፈተንክበት ጊዜ መቼ ነበር ትላለች። ይህንን ስትጠይቅህ ታሪክ እንድታወራላት ፈልጋ እንዳይመስልህ። የምትፈልገው 2 ነገር ነው። አንደኛው ኢሞሽናል ስቴቢሊቲ ወይም ስሜታዊ መረጋጋትህን ነው። ችግሩ ሲፈጠር ተደናግጠህ ነበር ወይስ ረጋ ብለህ መፍትሄ ፈለግክ? ሁለተኛው ሬዚሊየንስ ወይም ደግሞ የመውደቅና የመነሳት አቅምህን ነው። ወደፊት ቤቷን የሚመራው ሰው በትንሽ ነፋስ የሚወድቅ ዛፍ እንዳልሆነ ማረጋገጥ ትፈልጋለች። እስኪ አስበው፣ ካፌ ተቀምጣችሁ ቡና እየጠጣችሁ ነው። ድንገት እኔ ግን ይሄን ሁሉ ኃላፊነት ተሸክመህ አይከብድህም ትልሃለች። ይሄ ተራ ጥያቄ አይደለም። አንተ ጠንካራ ወንድ ነህ፣ እኔ ካንተ ጋር በምሆንበት ጊዜ አስተማማኝ መጠለያ ያለኝ ወይ እያለች ነው። መልስህ ይከብዳል፣ ግን ነገሮችን አስተካክዬ ለመቀጠል እቅድ አለኝ የሚል ከሆነ ሳታውቀው በልቧ ውስጥ ትልቅ ቦታ ታገኛለህ። ሁለተኛው ጥያቄ የማህበራዊ ማጣሪያ ጥያቄ ነው። ጥያቄውም እንዲህ ይላል፣ ጓደኛህ እከሌ ግን ምን አይነት ሰው ነው? ስለ ምርጥ ጓደኛህ ጠለቅ ያለ ጥያቄ ትጠይቃለች። ይህ ጥያቄ በጣም አደገኛና ብዙ ወንዶች የሚወድቁበት ነው። ስለ ጓደኛዬ ምን አገባት ብለህ ታስብ ይሆናል። ነገር ግን በስነ ልቦና ሶሻል ፕሩፍና ፕሮክሲ ካራክተር አናሊሲስ የሚባል ነገር አለ። በአጭር አማርኛ ጓደኛህን ንገረኝና ማን እንደሆንክ እነግርሃለሁ ማለት ነው። አንዲት ሴት አንተን ማፍቀር ስትጀምር አንተን ብቻ አይደለም የምታየው፣ የምትውልበትን አካባቢ ነው የምታየው። የምርጥ ጓደኛህ ባህሪ ያንተ ድብቅ ባህሪ ነጸብራቅ እንደሆነ በደመነፍስ ታውቃለች። በማህበራዊ ሳይኮሎጂ ውስጥ ሰዎች የቅርብ 5 ጓደኞቻቸውን አማካይ ባህሪ ይወርሳሉ ይባላል። እሷ ይህንን ቲዮሪ ባታውቀውም በተፈጥሮ ታውቀዋለች። ለምሳሌ እንዲህ ትጠይቃለች፣ ቶማስ ግን ከሚስቱ ጋር ተፋቱ አይደል? ለምን ይሆን? እዚህ ጋር መጠንቀቅ አለብህ። እሷ እየጠየቀች ያለችው ስለ ቶማስ አይደለም። የምትጠይቀው አንደኛ አንተስ ለትዳር ያለህ ክብር ምን ያህል ነው? ሁለተኛ ቶማስ ሚስቱን ሲፈታ አንተ ምን መከርከው? አበረታታ ወይስ ልታስታርቀው ሞከርክ? የሚለውን ጥያቄ ነው። ይሄ ጥያቄ የሚመጣው አንተን እንደ የረጅም ጊዜ አጋር ስታስብ ብቻ ነው። ለጊዜያዊ ቆይታ ከሆነ ጓደኛ ሰካራም ሆነ ሌባ ሆነ አያገባትም። አንተ ልቧ ውስጥ ስትገባ ግን ዙሪያህን ማጽዳት ትጀምራለች። ስለዚህ ስለ ጓደኞችህ ስትጠይቅ ያለምንም ማቅማማት እውነቱን ግን ደግሞ ያንተን አቋም በሚያሳይ መልኩ መመለስ አለብህ። ጓደኛዬ ቢሆንም በዚህ በኩል ስተት አለበት ብለህ መናገርህ ከአንተ ጋር አስተማማኝ ህይወት እንዳለ እንድትመኝ ያሳያታል። ሶስተኛው ጥያቄ የልጅነት ቁስል ፍተሻ ነው። ጥያቄውም እንዲህ ይሆናል፣ ከልጅነት ህይወትህ ምን ይናፍቅሃል ወይም ደግሞ ምን ይከፋ ነበር ትልሃለች።
አሁን ወደ ጥልቁ ገብተናል። ይህ ጥያቄ የፍቅር ፊልም ላይ የሚጠየቅ እንዳይመስልህ። በኢትዮጵያ ባህል ወንድ ልጅ ስሜቱን መደበቅ አለበት። ወንድ አይናገርም፣ ወንድ ልጅ ሆድፍጄው ይላል እየተባለ ነው ያደግነው። እሷ ግን ይህንን ግድግዳ ሰብራ መግባት ትፈልጋለች። ለምን? ምክንያቱም ኢሞሽናል ኢንቲሜሲ ወይም ስሜታዊ ቅርበት ከሌለ ፍቅር የለም። እሷ ስሜታዊ ደህንነት እየፈለገች ነው። ይህ ጥያቄ በግንኙነታችሁ ውስጥ ትልቅ ሽግግር ነው። ሴቶች በተፈጥሮ ተንከባካቢዎች ናቸው። ያንተን ጠንካራ ጎን ብቻ ሳይሆን የተሰበረውንም ጎን ማወቅ ይፈልጋሉ። ይህንን ጥያቄ ስትጠይቅህ እኔ ካንተ ጋር ለዘላለም መሆን ስለምፈልግ ቁስልህን አሳየኝና ልክ እንደ እናት ወይም ደግሞ እንደ ጠባቂ ልሁንልህ የሚል ድብቅ መልእክት አለው። ለምሳሌ ምናልባት መንገድ ላይ ዝም ብላችሁ እየሄዳችሁ አንተ ግን ለአባትህ ትቀርባለህ ወይስ ለእናትህ ብላ ትጠይቃለች። ይህንን ስትልህ ስለ ቤተሰብ ታሪክ እያጠናች አይደለም። ለሴት ያለህ ክብር ምን ይመስላል፣ አባትህ እናትን እንዴት ይይዛት ነበር የሚለውን በተዘዋዋሪ እያጠናች ነው። በሳይንስ አታችመንት ስታይል ወይም የቁርኝት ባህሪ የምንለው አለ። እሷ ሳታውቀው በራስ የምትተማመን ወይም ሰኪውር መሆንክን ወይም ደግሞ አቮይዳንት ወይም የሚያሽሽ ባህሪ ያለህ መሆንክን እየለካች ነው። ስለዚህ ይሄ ጥያቄ ሲመጣ አትሽሽ፣ ትንሽ ግልጽ ሆን። ሁሉንም ነገር ባታወራላትም የተወሰነ ስሜትን ማጋራትህን ቀጥል። ለሷ ትልቅ የመተማመን ምልክት ነውና። ይህንን የምትጠይቅህ ስላፈቀረችህ ካልሆነ በስተቀር በጭራሽ አታድርገው። ምክንያቱም የሌላ ሰው ስሜታዊ ሸክምን ማንም በነፃ መሸከም አይፈልግምና። አራተኛው ጥያቄ ሐሳባዊ የታማኝነት ወጥመድ ነው። ጥያቄውም እንዲህ ሊሆን ይችላል። ሌላ በጣም ቆንጆና ሀብታም ሴት ብትመጣ ትተወኛለህ? ወይም ደግሞ ብንለያይ ምን ታደርጋለህ የሚል ይሆናል። ወዳጄ ይሄ ወጥመድ ነው፣ ቀይ መብራት። እዚህ ጋር ነው ብልህነት የሚፈተነው። ብዙ ወንዶች ለዚህ መልስ ሲሰጡ አረ በፍጹም አንቺን የመሰለ ማን አለ ብለው ይደልሏታል። እሷ ግን ያንን አይደለም የምትፈልገው። ይሄ ጥያቄ የሚመጣው ካለመረጋጋትና የነፍስ አጋርን ይዞ ከማቆየት ፍላጎት ነው። አንዲት ሴት ስታፈቅርህ የማጣት ፍራቻ አብሮ ይወለዳል። ይህ ፍራቻ ደግሞ ተፈጥሯዊ ነው። ይህንን ጥያቄ ስትጠይቅህ እርግጠኝነትን እየፈለገች ነው። ነገር ግን ይህ ጥያቄ ሌላም ሳይንሳዊ መሰረት አለው። ሃይፐርጋሚ የሚባለውን ጽንሰ ሐሳብ ያንጸባርቃል። ይህም ሴቶች ወደ ላይ ወይም ደግሞ የተሻለ አቅም ወዳለው የመመልከት ተፈጥሮ አላቸው የሚለውን ነው። እሷ ግን ይህንን ጥያቄ ላንተ ስታቀርብ አንተ ለሃይፐርጋሚ ተገዥ ነህ ወይስ ለኮሚትመንት ወይም ለቃል ኪዳን የሚለውን እያየች ነው። ተመልከት፣ መልስህ እንዴት መሆን ይኖርበታል። አንቺን የመሰለ የለም የሚለው መልስ ደካማ ነው። ምክንያቱም ካንቺ የምትበልጥ ከመጣች እሄዳለሁ ማለት ነው። ትክክለኛው አካሄድ የሷን ዩኒክ ቫልዩ ወይም ደግሞ ልዩ ዋጋ መንገር ነው። ቆንጆዎች ሊኖሩ ይችላሉ፣ ሀብታሞችም ሊኖሩ ይችላሉ። ግን እኔና አንቺ ያለፍንበት መንገድ ያንቺን መረዳትና ያንቺን ማንነት የሚተካ የለም። ይህ ጥያቄ ከመጣ ወንድሜ 100% ልቧን ሰጥታለች። ካላፈቀረችህ ሌላ ሴት ብትመጣ ግድ አይሰጣትም። እንዲያውም ሌላ ሴት ፈልግና ገላግለኝ ብላ ታስብ ይሆናል። ስለዚህ ደስ ይበልህ፣ ነገር ግን መልሱን በጥንቃቄ ስጥ። አምስተኛው ጥያቄ ወሳኙ የኛነት ጥያቄ ነው። ጥያቄውም እንዲህ ይላል፣ እኔ ግን ላንተ ምንድነኝ? ወይም ደግሞ ይሄ ነገር ግን ወዴት እየሄደ ነው የሚል ይሆናል። ይህ ጥያቄ ሲጠየቅ የጨዋታ ጊዜ አብቅቷል ማለት ነው። ይሄ የፍጻሜው ጥያቄ ነው። the define the relationship talk ይሉታል ፈረንጆቹ። በኢትዮጵያ ብዙ ጊዜ ነገሮች በዝምታና በተግባር እንዲታወቁ ይፈለጋል። ነገር ግን አንድ ሴት ይህንን ጥያቄ አውጥታ ከጠየቀችህ ሁለት ነገሮች ተከስተዋል። አንደኛ፣ ካንተ ውጪ ሌላ አማራጭ ማየት አቁማለች። ሁለተኛ፣ ያለህበትን አቋም ካላወቀች መቀጠል የማይቻልበት ደረጃ ላይ ደርሳለች። ይህ ጥያቄ ለወንዶች ያስደነግጣል። ነፃነታቸው የሚወሰድ ይመስላቸዋል። ነገር ግን በሴቶች ሳይኮሎጂ ይህ security seeking behavior ነው። ጊዜዋን፣ ስሜቷንና አካሏን የምትሰጠው ሰው ግልጽ የሆነ ራዕይ እንዳለው ማወቅ ትፈልጋለች። እኔ ላንተ ምንድነኝ ስትልህ ጓደኛዬ ነሽ ብለህ እንዳትመልስ፣ ያ ስድብ ነው። ካላፈቀረችህ አንተ ለሷ ማን እንደሆንክ ግድ አይሰጣትም። እንዲያውም ስም ባይሰጠው ትመርጣለች። ነገር ግን ስታፈቅርህ ስም ትፈልጋለች። የወደፊቴ የልጆቼ እናት፣ የህይወቴ አጋር የሚል ስም ትሻለች። ልብ በል፣ አንዳንድ ጊዜ ይህ ጥያቄ በቀጥታ አይመጣም። እቅድህ ምንድነው? ቤተሰቦችን መቼ ነው የምታስተዋውቀኝ? በሚል ተቀይሮ ሊመጣ ይችላል። ሁሉም ግን ወደ አንድ ነጥብ ያመራሉ። ልቤን ሰጥቻለሁ፣ አንተስ ትቀበለኛለህ ወደሚል። እንግዲህ ወዳጄ፣ እነዚህ 5 ጥያቄዎች ዝም ብለው የሚጠየቁ ቃላት አይደሉም።
የሴት ልጅ የልብ በሮች መክፈቻ ቁልፎች ናቸው። እስኪ ራስን ጠይቅ። ከነዚህ ውስጥ የተጠየቅከው ጥያቄ አለ? በተለይ ስለ ወደፊቱ እቅድህና ስለ ስሜትህ ከጠየቀችህ እንኳን ደስ አለህ። ኳሱ አሁን በአንተ ሜዳ ላይ ነው። መልስህ ግን ቃላት ብቻ ሳይሆን በተግባር የተደገፈ ሊሆን ይገባል። ሴቶች ውስብስብ ናቸው ይባላል። እኔ ግን እልሃለሁ፣ ሴቶች ጥንቁቅ ናቸው። የሚወዱትን አይጥሉም፣ የጣሉትን ደግሞ አያነሱም። እነዚህ ምልክቶች ከታዩህ እድለኛ ነህ። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ፣ እንዲሁም ለጓደኞችህ ሼር ማድረግ እንዳትረሳ። የቻናሉ አባል ካልሆንክ ሰብስክራይብ በማድረግ የደወል ምልክቷን ተጫን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።